ያው ረመዳን ሊገባ የቀኑት ቀናቶች ውስን ናቸው። ነገር ግን እነዚህ ውስን ቀናቶችን አልፎ መድረስ የሚችለው አላህ ድረስ ያለው ሰው ብቻ ነው። ነገር ግን እድሉን ተሰጥተው እድሜ ተሰጥተው የደረሱ እንደሆን ደግሞ በከንቱ የሚያሳልፉ ሳይሆን ከሚጠቀሙበት ገበያውን አውቀው ከሚሸምቱበት ሰዎች አላህ ያድርገን። ኢንሻአላህ እኔንም እናንተንም ማስታወስ እንፈልገው አጠር አድርጌ ረመዳን በሚመጣበት ሰዓት ወይንም ረመዳን በሚገባበት ሰዓት እኛ ሙስሊሞች መጠንቀቅ ያለብን ነገር ትልቅ ነገር አለ። እሱም ምንድነው? حفظ مشاعر الناس የሰዎችን ስሜት መጠበቅ። ብዙ ጊዜ ከረመዳን ውጪ አላህ Subhanahu Wa Ta'ala ዒባዳ ያገራላቸው ሰዎች በረመዳን ሰዓት ከረመዳን ውጪ መስጂድን ማቆ በርካታ ሆኖ ሙስሊም ወንድሞቻቸው ይመጣሉ። እነዛ የሚመጡ ወንድሞቻቸውን አላህ የጠበቀው ሰው ካልሆነ በስተቀር ስሜታቸውን ይጎዳሉ። ነገር ግን እኔም እናንተም ማወቅ ያለብን ከረመዳንም በፊት ይሆን በረመዳን ውስጥም ይሆን ዒባዳን የወፈቀን አላህ መሆኑን መዘናጋት የለብንም። እኔም እናንተም በኃይላችን በጉልበታችን በብልሃታችን ሳይሆን ወደ አላህ Subhanahu Wa Ta'ala ቤት ተመላልሰን ዒባዳ ምን ሰራው አላህ ስለወፈቀን ነው። ለዛም ነው ኢብኑ ቀይም አልጀውዚያ ረሕመቱላሂ ዐለይሂ ምን ይላሉ? لا تحسب أن نفسك التي هي ساقتك إلى فعل الخيرات بل اعلم أنك عبد أحبك الله فلا تفرط في هذه المحبة فينساك. لا تحسب أتقمت التاسب أن نفسك التي هي ساقتك إلى فعل الخيرات ملكام وچن اندت سرام على نفسياك هذا لم ينداتشه ነፍስያክ አይደለም የነዳች መልካም የሚባሉ አላህ የሚወዳቸውን ነገሮችን እንድትሰራ በል ኢዕለም أنك عبد أحبك الله እንዲያውም ማወቅ አንተ ከባሮቹ መካከል አላህ Subhanahu Wa Ta'ala ለኔ ብሎ የወደደህ ባሪያ ነህ ስለወደደህ ነው እንጂ አንተ ብርቱ አንተ